ጃዊሳ ሚዲያዎች በዋናነት በአውሮፓና በአሜሪካ ሲንጫጩ የከረሙት በተለይ መንግስትን ሲሳደቡ የሚውሉት መንግስትን ሲለምኑና ሲሰግዱ እንደነበረ እናውቃለን። አሁን ጠቅላላ አውሮፓና አሜሪካ የሚሳደበው ጠቅላላ ሲለምን ሲሰግድ የነበረ ነው። ሲሰግድ የስግደቱ ምንጭ ደግሞ ሀብት ነው። ስለታገልን ሀብት ስጡን፣ መሬት ስጡን፣ ቤት ስጡን፣ መኪና ስጡን፣ ሆቴል ክፈሉልን፣ ፈርስት ክላስ አውሮፕላን ይያዝልን ሲሉ የነበሩ ወሮበሎች ናቸው። ሌላ ምንም ነገር የለም። አንድም ነገር ሌላ ነገር የላቸው። አይሰጥም። በቃ እኛ የተመረጥነው ኢትዮጵያን ለማልማት ነው ያለው አብቹ። አለቀ። ለዚህ ነው ስድባቸው። ያለ አማራጭ አሁንም ይቅርታ ጠይቀ ለምነ እዚህ ሀገር መጥተህ መኖር ትችላለህ፣ ቤት መስራት ትችላለህ፣ መግዛት ትችላለህ። እዛ አውሮፓ በተከፈለው ገንዘብ ምናምን ከዚህ ከዲያስፖራ ባጠባችሁት ነገር መታችሁ ነገር ማድረግ ትችላለች። ከዛ ውጪ ምንም ነገር የለም። ካሁን በኋላ የአማራ ህዝብ የሚያስፈልገው ልጆቹ ትምህርት ቤት እንደሄዱ ነው። የአማራ ጀግና ህዝብ የሚፈልገው የዚህን የጀግና ህዝብ ልጆች ትምህርት እንዳይማሩ ከልክላችኋል። ለአማራ ህዝብ የሚያስፈልገው ኮምፒውተር ነው፣ ቴክኖሎጂ ነው የሚያስፈልገው፣ ሳይንስ ነው የሚያስፈልገው፣ ማረሻ ትራክተር ነው ለአማራ ህዝብ የሚያስፈልገው። ስለዚህ ቅብርጥሶ ምንትሶ ኢትዮጵያ እናት ሀገራችን ሲሉ የነበሩ ሁሉም ከርሳሞች እና ችጋራሞች ናቸው። የስልጣን ጥመኞች። ስልጣን በተአምር አታገኙ። በተአምር በምንም አይነት ምክንያት እዚች ሀገር ላይ ስልጣን አትይዟትም። 4 ነጥብ